አሁን ላይ እየተካሄደ ያለው የምዕራባውያን ጦርነት የመኪና ዋጋ ላይ ምን አይነት ተጽዕኖ አሳድሯል? ብዙዎቻችንስ መኪና ስንገዛ የምንሸወዳቸው ነገሮች ምንድናቸው? ዛሬ የአዲስ አበባን የመኪና ዋጋ ከኔ ጋር አብራችሁ ትቃኛላችሁ። ይህ ገበያ ሎጂ ነው። ገበያ ሎጂ የእጅ ስልክዎትን በመጠቀም ብቻ ቤቶ ሆነው ወቅታዊ የሆኑ የገበያ ሁኔታዎችን፣ የዋጋ ቅናሽ የሚገኙባቸው ቦታዎችን እንዲሁም ከታላቁ መርካቶ ጀምሮ እስከ ትናንሽ የገበያ ግርግሮችን አብረን የምንቃኝበት ቻናላችን ነው። ከእናንተ የሚጠበቀው ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። ይህንን ደግሞ ወደ እናንተ ማደርሰው እኔ ኢኩቲ ነኝ። አብራችሁን ቆዩ። እሺ ሰላም፣ እንዴት ነህ? ሰላም፣ እንዴት ነው? አለን። እስኪ ራስን ከማስተዋወቅ ጀምረና ምን እንደምትሰሩ። እኔ ያኒክ ሰይድ እባላለሁ። እሺ፣ ቲክቶክ ላይ ያለው እና በተጨማሪ ደግሞ ዛሬ ብላክ ዳይመንድን ወክዬ ነው የመጣሁት። ከብላክ ዳይመንድ ጋር ፓርትነርሺፕ አለን። እነሱን ወክዬ ዛሬ ይህ ቪዲዮ ሰራላችኋለሁ ማለት ነው። በጣም አሪፍ። እዚህ ሙያ ላይ ምን ያህል ጊዜ ቆየ? እኔ በራሴ ከብላክ ዳይመንድ ጋር ፓርትነርሺፑን ከጀመርን ወደ አንድ አመት የተጠጋ ነው። ብላክ ዳይመንድ ደግሞ የካር ማርኬት ኤጀንሲ ነው። እሱ ደግሞ ወደ 4 አመት ቆይቷል እዚህ ስራ ላይ። በጣም አሪፍ። እንዴት ነው የመኪና ገበያ ምን ይመስላል? የመኪና ገበያ እንደምታየው አሪፍ ነው። በደንብ ይሸጣል። ያው ሰው የተወደደም ነው። ፕሪዲክተብል አይደለም፣ ትንሽ ያስቸግራል። ግን እንደዛም ሆኖ ይንቀሳቀሳል። የሚቆም ነገር አይደለም። ወደ እናንተ ወደ ብላክ ዳይመንድ ሲመጡ ምን አይነት የመኪና አማራጮችን ያገኛሉ? እኛ ጋር ሲመጡ ሁሉም አይነት መኪኖች አሉ። ከትንሿ ከሴጉል ከሁሉም መኪና ጀምሮ ዩዝድ መኪና ጨምሮ ትራክተርም፣ አይሱዙም፣ የጭነት መኪኖች፣ ገልባጭ ሁሉም መኪኖች እኛ ጋር መጥተው ማግኘት ይችላሉ። በዚህ ሰዓት በጣም ተፈላጊነታቸው እየጨመሩ እየመጡ ያሉ የመኪና አይነቶች የትኞቹ ናቸው? ያው አሁን ወርልድ ስቴት ካለበት አንጻር በጦርነቱ ምክንያት ኤሌክትሪክ መኪኖች በጣም እየተፈለጉ ነው። አንድ ሰው መኪና ለመግዛት ሲመጣ መጀመሪያ ማየት ያለበት ነገር ምንድን ነው? ኦኬ፣ ሰው መኪና ለመግዛት ሲመጣ አዲስ መኪና ከሆነ በመጀመሪያ ባትሪ ነው ቼክ የሚደረገው። አንድ መኪና ከተሰራበት ዓመተ ምህረት ምን ያህል እስካሁን ድረስ ቆይቷል የሚለው ባትሪው ይታያል። 2026 አይደለም 24 ድረስ ነው የቆየው በተመረተበት ዓመተ ምህረት ማለት ነው። ከዛ ባለፈ ደግሞ አንድ መኪና በጣም በተቀመጠ ቁጥር ባትሪው አፌክት ይደረጋል። አዲስም ቢሆን ማለት ነው። አዲስም ቢሆን ምን ያህል አፌክት ተደርጓል የሚለው ነገር ቼክ ይደረጋል። ከዛ በተጨማሪነት ደግሞ ቦዲ ቼክ ይደረጋል። አንድ መኪና ሲጫን ሜቢ ተደራርቦበት ወይ እቃ ወድቆበት ወይ ተጭኖት የመጣ ነገር ካለ ቦዲውን ቼክ መደረግ አለበት አዲስ መኪና ሲሆን። ዩዝድ መኪና ደግሞ ሲሆን ሙሉ ፍተሻ ነው የሚገባው። ማይሌጅ ቼክ ይደረጋል። ኦብቪየስሊ መጀመሪያ ሰው የሚያየው ምን ያህል ተነድቷል የሚለው ነው። ከሱ በተጨማሪ ግን ባትሪውን፣ መስታወት፣ ሁሉን የቦዲውን ነገር ቼክ የሚያደርጉላችሁ ፈታሾች አሉ። ሙሉ ፍተሻ ሲገባ ሙሉ መረጃ ይገባላችኋል ማለት ነው። በጣም አሪፍ። ብዙ ሰው መኪና ለመግዛት መጥቶ የሚሳሳታቸው ነገር ምንድነው? የሚሸወድባቸው ነገሮች? በዋነኝነት መኪና ሰው ሲገዛ ይሄ ሲወደድ ይገዛና ሲያንስ ደግሞ በቃ ሊቀንስ ይችላል ምናምን ያለ መዘናጋት አለ። ከሱ ደግሞ በጣም ሌላ ብዙ ሰው የሚሳሳተው ገበያ በደንብ ቼክ አለማድረግ ነው። ኦኬ፣ ጥናት አያደርግም በደንብ ገበያውን ቼክ። አንድ መኪና እስከገዛች ድረስ እስከነቢያን አሴት ላንቺ በደንብ ቼክ ማድረግ ይጠበቅብሻል። ገበያ የባለሙያ ምክር መቀበል አሪፍ ነው ብዬ አስባለሁ በዚህ ልክ። እና ሌላ ደግሞ ስፔር ፓርቶች ይሄ የድሮ መኪኖች ሲሆኑ ካምፓኒ ያንን መኪና ማምረት ሲያቆም ስፔር ፓርትም ያቆማል። ሜቢ እሱ ነገር ሪስክ ላይ ሊዳረጋቸው ይችላል የድሮ መኪኖች የሚገዙ ሰዎች ካሉ። ከሱ በተጨማሪ ደግሞ መኪና ማስፈተሽ ነው። አዲስ መሆን ዩዝድ ማስፈተሽ ሁሌ ግዴታ፣ አዲስም ቢሆን ግዴታ ማስፈተሽ ይኖርባቸዋል። ግዴታ ዩዝድ ስለሆነ ሳይሆን ማለት ነው። ወደ ብላክ ዳይመንድ ሲመጡ እናንተ ጋር አፎርደብል ወይም በቅናሽ ዋጋ ሊያገኙት የሚችሉት የመኪና አይነት የትኛው ነው? ከቢዋይዲ መኪኖች ናቸው። ቢዋይዲ የቻይና ካምፓኒ ለሁሉም ፕራይስ አሪፍ መኪኖች ሰርቶልናል። በሁሉም ፕራይስ ሬንጅ እና የመጀመሪያው ሴጉል ነው 3.8 ሚሊዮን ይገኛል። ከዚህ ግን ትንሽ ብር ጨምረው የተሻለ መኪና ምለው ኢቱ ነው። እዚህ ገበያው ላይ አለ፣ በዛው ያሳዩሽ ይላል። ቅድም እንዳልኩሽ ኢቱ BYD ኢቱ የሚባሉ መኪና ይሄ ነው። 400 ኪሎ ሜትር መሄድ ይችላል። አሪፍ ምላቸው በቃ አፎርደብል ፕራይስ በሆነ አሪፍ ምላቸው መኪኖች እነዚህ ናቸው። ገበያው ላይ ብዙ ልታያቸው ትችያለሽ።
አሉ ስማርት ኦፕሽን በሆኑና ቤዚክ ኦፕሽን በሆኑ አሉ። እነዚህ መኪኖች ከ4.5 እስከ 4.8 ድረስ ልናገኛቸው እንችላለን። ይሄ ግን የዛሬው ዋጋ ነው። ዳይሹ በጣም ፍላክቹዌት ያደረገ ነው። በጣም እየጨመረ ነው የመኪና ዋጋ ነዳጅን ጨምሮ። ኤሌክትሪክ መኪና ፉል ኤሌክትሪክ ደግሞ ስለሆነ ዋጋው ከቀን ወደ ቀን ከፍ ያለ የሚለው አይቀርም። ስለዚህ ታዲያ የመኪና ዋጋ እንደዚህ ዋጋው እየናረ የሚመጣ ከሆነ ከጦርነቱም አንፃር ምን አይነት መኪና ለሰዎች ሪከመንድ ታደርጋላችሁ እናንተ? ያው ሁሌኔ በራሴ ፐርሰናል ኦፒኒየን ነው እሱ። አንዳንድ ሰው ኤሌክትሪክ ይወዳል፣ አንዳንድ ሰው ነዳጅ ናፍጣም ይወዳል። እሱ ፐርሰናል ኦፒኒየን ቢሆንም እኔ በራሴ ሃይብሪድ መኪና ነው ሰጀስት ማድረገው። ሃይብሪድ ኦል ዘ ዌይ ቱ ጎ ሃይብሪድ ነው። እንደነሱ ደግሞ ሺምፕላስ መኪኖች አሉ። እዛ ጋር የምታዩ መኪና ሺምፕላስ ይባላል። ሃይብሪድ መኪኖች አሉ፣ በሴዳን በኤስዩቪ ይመጣሉ ማለት ነው። እነሱ መኪኖች ከከተማ ለማይወጣ ሰው ከሆነ በተለይ ሁሌ ቤት እየገባ ቻርጅ ያደርጋል በኤሌክትሪክ። ከዛ ከከተማ ደግሞ የሚያስወጣ ነገር ካለ ነዳጁን መንቀሳቀስ ይችላል ማለት ነው። አብዛኛው ግን ከከተማ የሚወጣ አይደለም። ጀስት እዚህ የሚል ሰው ከሆነ ሃይብሪድ መኪናው ነው ኤሌክትሪኩን የሚጠቀም ባይነኝ። ከሴጉል ከፍም ብለሽ ከኢቱም ከፍ ለማለት ከፈለግሽ እነዚህ መኪናዎች ሰጀስት አደርጋለሁ። በ4.5 ነበር ያልኩሽ። 4.5 ከ4 እስከ ሬንጅ ቢኖረውም ይሄኛው ደግሞ 5.3 እስከ 5.5 ይገኛል። ዛሬ ባለው ዋጋ አሪፍ መኪኖች ናቸው። በክሮስኦቨር ኤስዩቪ እናገኛቸዋለን። ስማርት እና ቤዚክ ኦፕሽን የሚባሉ አሉ። ይሄኛው ሰንሩፍ የለውም። ሰንሩፍ ያለው አለ። እዚህ ጋር አውቶ ፓርክ 360 ካሜራ አብሮ ያካተተ ነው። እንደምታዩ ውስጡ ደግሞ ያበራል። አዎ በጣም እነዚህ እስቲ ስለነዚህ ፊቸሮች ደግሞ በእነዚህ መኪኖች ናቸው። ከፍ ወዳሉ ደግሞ መኪኖች ትመጣለሽ። አብዛኛው ተመሳሳይ ፊቸር አላቸው። በዋነኝነት ስማርት ኦፕሽን ናቸው የሚያስብላቸው። አውቶ ፓርክ ባል ፊቸር አላቸው። 360 ካሜራ አላቸው፣ ራዳር አላቸው። ሴንሰሮች በሴንሰር ሙሉ ሴንሰር የተገጠመለት ነው መኪናው ማለት ነው። ይሄኛው ሶን ክላስ ይባላል። አሁን ገበያው ላይ 8.8 እስከ 9 ይገኛል። የዛሬ ፕራይስ ነው ይሄ። ቀን ወደ ቀን ሊጨምር ይችላል። አሁን ደግሞ ሊዮፓርድ ነው። ሊዮፓርድ 03 ይባላል። እነዚህም የቢዋይዲ ምርት ናቸው። ሁለቱም የቢዋይዲ ምርቶች ናቸው። እንደምታዩ ይሄ አውቶ ፓርክ የለውም። 360 ካሜራ ሴንሰር እና የተለያዩ ካሜራዎችንም ውስጡ አካቷል። በጣም በቃ ሌክዠሪ ቫይብ ያላቸው መኪኖች ናቸው ሁለቱ። አብዛኛው ፊቸሮች ተመሳሳይ ፊቸሮች አሏቸው። እንደምታዩ ይሄ 500 ኪሎ ሜትር መሄድ ይችላል። ይሄኛው ወደ 130-120 ኪሎ ሜትር አካባቢ መሄድ ይችላል። ሃይብሪድ የመከርኩበት አዲስ ናቸው። ይሄኛው ኤሌክትሪክ ነው፣ ይሄኛው ሃይብሪድ ነው። ሃይብሪድ የመከርኩበት ምክንያት 120 ሲሄድ ይሄኛው መኪና አብዛኛው ሰው ከተማ ላይ የሚኖር ሰው አይደርስም ራሱ እዛ ያን ሁሉ አይዞርም። ከከተማ የሚመጣ ሰው ካልሆነ በስተቀር ሃይብሪድ ነው። በቃ ማታ ቻርጅ ያደርጋል፣ ነዳጁ መቆጠብ ይችላል። ከከተማ ጋር የሚያስወጣ ነገር ካለ ሃይብሪድ አድርጎ መጠቀም ይችላል ማለት ነው። በጣም አሪፍ። እንዳሳየውሽ ኢቱ አሳይቼሻለሁ፣ ሶን ክላስ፣ ሊዮፓርድ 3 አሳይቼሻለሁ። ከነዚህ ሲከፍ ያለ መኪና የሚለው ደግሞ ሊዮፓርድ 7 ነው። የሚያምር መኪና ነው። ብዙ ዲዛይኖች አሉት። እንደምታዩ ነው። ሊዮፓርዶች ብዙ ዝርያዎች አሏቸው ማለት ይቻላል። 08፣ 05 ይሄ አሪፍ ኦፕሽን አለው። ሙሉ ኦፕሽን ያሟላ ነው። ስማርት ነው። ውስጥ ግቢና ኦፕሽኖቹን በዛው አሳይቼሻለሁ። ወደ ውስጥ ስንገባ እንግዲህ ሙቀት ስላለ ኢሲን እናበራለን። እንደምታዩ የሚያምር ሌክዠሪ ቫይብ ይሰጣል። በጣም የሚያምረው ሌክዠሪ ዲዛይን ነው ያላቸው። እንደምታዩ ኦሬንጅ ከለሩ አስቴቲኩን ጨምሮለታል። ፌሻል ሪኮግኒሽን አለው። የዳብ ዲስፕሌይም አለው። ፌሻል ሪኮግኒሽኑ ስገቢ ፊትሽን ሪኮግናይዝ አድርጎ ሲትሽን አጀስት ያደርግልሻል። ብዙ ፊቸሮች አሉት እንደሱ። እዚህ ጋር መኪናውን በሙሉ ኮንትሮል ማድረግ የምትችይበት ስክሪን አለ። የሚፈልግ ማሳጅም አብሮ አካቷል። አንቺ የምትጠሪውን ኦፕሽን በሙሉ እዚህ ጋር ኮንትሮል ማድረግ ትችላለሽ። ፊቸሮች የተለያዩ እዚህ ጋር ደግሞ ኤችኢቪ ኤሌክትሪክ እና ነዳጅ ዳይሬክሽን የምትጠቀሚበት አለ። ማብሪያ፣ ማጥፊያ፣ ሃዛርድ የመሳሰሉ እንትኖች ታገኛለሽ። ፊቸሮች እዚህ ጋር 2 ዋይርለስ ቻርጀር አለ። በተጨማሪ ይሄኛው መኪና ፍሪጅ አለ። እዚች ጋር ያሞቅሽ ያቀዘቀሽ ማሞቅ ይችላል፣ መቀዝቀዝ ይችላል። ይሹ ያቀዘቅዛል፣ ያሞቃል። ይህን የተጠቀምሽ መንቀሳቀስ ትችላለሽ ማለት ነው። አሁን ሙሉ ኦፕሽን ያለው መኪና ነው ማለት ይቻላል። ሰንሩፍም አለው እዚህ ጋር እንደምታዩ። ይሄ የሚያምር ዲዛይን ይሰጠዋል። ከኋላም እንደምታዩ የሚያምር ቪው ነው ያለው። ለቤተሰብ በጣም አሪፍ የተባለ ኦፍሮድ መኪና ነው ማለት ይቻላል። በጣም ያምራል። በጣም ሌክዠሪ ነው እንደማይ ከሆነ በጣም ይመቻል ራሱ። ዋጋቸው ምን ያህል ይባላል እነዚህ? እነዚህ ገበያው ላይ ከ13 እስከ 14 እስከ 14.5 ይገኛል። ቱ ዊል ፎር ዊል በሚባለው አለ። የጎማ ሁለቱና አራቱ
ሶ ሬንጃቸውም አሪፍ ነው። 140 ኪሎ ሜትር በኤሌክትሪክ መሄድ ይችላል። ኤሌክትሪክ ብቻ ማለት ነው። ሶ ከከተማ ደግሞ ይዤ እወጣለሁ ብትይ ነዳጁንም ኤሌክትሪኩን አንድ ላይ በማድረግ እስከ 1200 እስከ 1400 መሄድ ይችላል። በጣም አሪፍ መኪና፣ በጣም ሌክዠሪ የሆነ አሪፍ መኪና ነው ማለት ነው። ሙሉ ኦፕሽን ያሟላ። ሶ ቅድም ያሳየሁሽ ኦፍሮድ መኪና ነው ፓርት 7። አሁን ደግሞ ለቤት መኪናነት አሪፍ ለፋሚሊ መኪና ይሆናሉ ብዬ ማስባቸው ሁለት መኪናዎች አሉ። ሲላይን 07 አለ። ይሄን ከ10 ሚሊዮን 500 ሺህ ብር ጀምሮ እናገኛቸዋለን። ሌላኛው ደግሞ 7 ሲተር የሆነ ለፋሚሊ በቃ አመቺ የሆነ መኪና ታንጌል የሚባል መኪና አለ። ሶ ይሄን ደግሞ ከ11 ሚሊዮን ብር ጀምሮ ገበያ ላይ እናገኛለን። ሶ እንዳልኩሽ ቅድም ቢዋይዲዎቹ ነበር እስካሁን ድረስ አሳይሽ የነበረው። ከነሱ ደግሞ ወጣ ለማለት ፈልጋለሁ ካልሽ ቮልክስዋገን ID6 ማግኘት ትችላለሽ። እነዚህ በ2025 ብዙ አይመጡም። ለምን ግን? በ2025 ዋጋቸው ፌር ስላልሆነ ዋጋቸው የ24 ሞዴሎችን ዩዝድ በብዛት ይገኛሉ። እነዚህ መኪኖች እንደምታዩ በጣም ቆንጆ የሆነች መኪና ነች። መዘነጫ መኪና ማድረግ ትችላለች እቺ። ሶ ከዚህኛው ሌላ ደግሞ ከቮልክስዋገን ከቢዋይዲ ውጪ BZ4X አለ ማለት ነው። እንዳልኩሽ ፊቸራቸው ብዙ አይለያይም። 360 ካሜራ፣ አውቶ ፓርክ እንደውም እነዚህ ጎላቸዋል ከቢዋይዲዎቹ አንፃር። ሌላኛው BZ4X ይሄኛው ነው። ይሄም ትንሽ አውቶ ፓርክ አላካተተም። ሴንሰሮች አሉት፣ ካሜራዎች አሉት ግን በውስጡ። ሶ BZ4X ገበያው ላይ ይገኛሉ ማለት እነዚህ በደንብ አሉ። ሬንጃቸው ምን ያህል ነው? የዋጋ ከ8.6 ጀምሮ ማግኘት እንችላለን። እንዳልኩሽ ሙሉ ኦፕሽን ያሟላ አለ። ሰንሩፍ አለው። አውቶ ፓርክ ይሄኛው የለውም እንጂ አውቶ ፓርክ ያላቸው ብዙ አሉ። ከለርም ብዙ አማራጮች አላቸው። ገበያ ላይ በጣም የተወደዱና ተፈላጊ ናቸው። በጣም የመጡ መኪኖች ናቸው። በቶዮታ ምርት ማለት ነው። ሶ እስካሁን ያሳይሽ ቮልክስዋገን BZ4X-ዎቹ ኤሌክትሪክ መኪና ናቸው። ኤሌክትሪክ መኪና ደግሞ ዋና የምንላቸው ቴስላ ናቸው። ሌክዠሪ መኪናዎች በጣም ሌክዠሪ መኪናዎች ናቸው። ከተማ ላይም ብዙ ላታያቸው የምትችያቸው መኪኖች ናቸው። በቃ ጽድት ያለ ይሄ ሌክዠሪነት ቫይብ የሚሰጡ መኪኖች ናቸው። ውስጡ ደግሞ ኦልሞስት ሙሉ በስክሪን ነው ኮንትሮል የሚደረገው ማለት ነው። እንደምታዩ ውስጡ ዲዛይን ያምራል። ከላይ ደግሞ የሚያምር ሰንሩፍ አለው አብሮ ያካተተ ነው። ኦፕሽንም ሙሉ ፊቸሮችን አብሮ ያካተተ መኪና ነው። እሺ ሶ ዋጋቸው ምን ያህል ይገመታል? እነዚህ ዋጋቸው ከ9 ሚሊዮን ጀምሮ ይገኛል ማለት ነው። እሺ አሁን ደግሞ በጣም እዚህ ውስጥ ካሉት ውዱ መኪና ከምለው የመጀመሪያው ይሄ ነው። እሺ ይሄን ፒክአፕ ስታገኝ ሃይሉክስ 18 ሚሊዮን ብር ድረስ ነው። ናፍታ መኪና ነው። እንደምታዩ በጣም ግሬስ ያለው በጣም በተለይ ለስራ የሚሆን መኪና ነው ማለት ነው። መኪኖች ናቸው። የሚታወቁ መኪኖች ናቸው ገበያችን ላይ አሪፍ መኪና የሚባሉ አሪፍ ግሬስም ያላቸው መኪኖች ናቸው። ሶ የስራ መኪና እንደመሆኑ እስከ 9 ኪሎ ሜትር ድረስ መሄድ ይችላል። የስራ መኪና ነው እንዳልኩሽ በጣም የሚያምር ግሬስ ያለው ሉክ ነው። ፒክአፕም በዛ ላይ የስራ ሰዎች ይወዱታል። ዋጋው ስንት ነው? 18 ሚሊዮን። ሶ ከዛ ደግሞ ዝቅ ያለ ይሄ ፒክአፕ የሚመስሉ መኪኖችን ከፈለግሽ ፎርድ 150 አለ። ሶ ይሄን በ6 ሚሊዮን ብር እናገኛለን። ለምንድን ነው ዋጋው ደግሞ ይሄን ያለ ቀነሰው ካልሽ ነዳጅ ኮንሱም ያደርጋሉ። እስከ 3 እስከ 5 ድረስ ነው የሚሄዱት ሊትር ማለት ነው። ሶ ወደ ማርሴዲስ ደግሞ እንመጣለን። ነዳጅ መኪና ነው ይሄ። የድሮ መኪኖች ሆኖ ግን አሁንም ድረስ እንደ ሌክዠሪ መኪና ኮንሲደር የሚደረጉ ሲ ክላስ መኪኖች ናቸው እነዚህ። ከ5.5 አካባቢ ድረስ ማግኘት ይቻላል። እነዚህ መኪኖች የሚያምር ግሬስ ያለው መኪና ነው። ውስጡም በጣም ነው የሚያምረው። እንዳልኩሽ የድሮም ሆኖ ግን እስካሁን ድረስ እንደ ሌክዠሪ መኪና ኮንሲደር ይደረጋል። በመጨረሻም ደግሞ አንድ መኪና ላሳይሽ። ይሄ አቫታር የሚባል መኪና ነው። ስፖኪዮ የለውም። እንደምታዩ ስፖኪዮ ካሜራ ነው ማለት ነው። መስታወት ስፖኪዮ ሳይሆን ካሜራ ነው ያለው እና ሙሉ መኪናው ማለት ትችላለሽ በሴንሰር እና በካሜራ ነው የተጠቀለቀው። ስፖንትኑን ብታይ መስታወቱን ራሱ ብታይ ውስጥ ሌክዠሪ ቫይብ ያለው መኪና ነው። ስፖርት ካር ዲዛይን አድርገው የሰሩት መኪና ነው ይሄ። እነዚህን ገበያው ላይ ከ13 ሚሊዮን ብር ጀምሮ እናገኛቸዋለን። ሙሉ ኤሌክትሪክ ነው እንዳልኩሽ። የስፖርት ዲዛይን ሌክዠሪ የሆነ ስፖርት እና ሌክዠሪነትን በቃ አብሮ አካቶ የመጣ መኪና ነው ይሄ። ሶ ያው ከስጋት ተነስተው ነው ብዬ አስባለሁ። ያው ከሰው ከእግረኛው እኩል የተጋፋ የሚሄዱት ግን ሊሚት አለው ነው። ይሄ እንደዚህ ይሄን ያህል አሳሳቢ ነገር አይደለም። ባትሪ ፖሲብል ግን ኢትስ ሬር። ያው ነዳጅም ቢሆን በኤግዞስቱ መግባቱ አይቀርም። ግን የሆነ ሊሚት አለው እንጂ ትንሽ ከፍ ስላለ ይገባል ማለት አይደለም። ከስጋታቸው ተነስተው ከፍለው ስላለ ጥያቄያችሁ ተመልሷል ብዬ አስባለሁ።
ሶ ወደ ባትሪው ደግሞ ስንመጣ ይበላሻል አይደለም፣ ግን ለምሳሌ አሁን ኢቱ 405 ሜጋ የነበረበት መኪና ከጊዜ ቆይታ በኋላ 350 እያለ 300 እያለ እየቀነሰ መምጣቱ አይቀርም እንጂ ባትሪው ይሞታል አይባልም። ልክ የስልክ ባትሪ እንደማለት ነው። ሞር የተጠቀምሽው በመጣሽ ቁጥር እየቀነሰ ይመጣል እና ዲሲ ቻርጀር ደግሞ የሚጠቀሙ ሰዎች ማለት ነው ፋስት ቻርጀር መኪናውን ሞር እየጎዳው ይመጣል። ኦኬ ባትሪያችንን በደንብ የምንከባከበው ከሆነ ጊዜ እንትኑን እየቀነስን መምጣት እንችላለን። አሁን ደግሞ ያው ያንተን ፐርሰናል ምርጫ እንትን እንላለን ማለት ነው። ጠይቃለሁ ከኤሌክትሪክ እና ከነዳጅ ኦፒኒየን ነው እንግዲህ እንደ ኦፒኒየኔ እኔ ከሁለቱም ሃይብሪድ ነው መመርጠው፣ ግን ከሁለቱ መምረጥ ቢኖርብኝ ወደ ነዳጅ ነው የሚሄደው። እንዳልኩሽ አሁን በነገርኩሽ ምክንያት ኤሌክትሪክ ትንሽ እንትናቸው የቀነሰ ስለሚመጣ መኪናን ደግሞ እንደ አሴት ይዤ እያተረፍኩ እሸጣለሁ ለሚል ሰው ሪሴል ዋጋው እየቀነሰ ነው የሚመጣ ኤሌክትሪክ መኪና። ሶ ከሁለቱ ግን የተሻለ ብዬ የማስበው ሃይብሪድ ነው። ሃይብሪድ ኤሌክትሪኩንም ነዳጁንም ከከተማ ስትወጪ ነዳጅ ተጠቀምሽ። አብዛኛው ሰው ደግሞ ከከተማ አይወጣም። ሶ ጀስት ማታ ቻርጅ ያደረገ ነዳጁን የቆጠበ ኤሌክትሪክ መንዳት ይችላል ማለት ነው። ፐርፎርማንሳቸውም የተሻለ ነው እነሱ። ምቾት ወይስ ነዳጅ ቆጣቢ? ምቾት። ኮንዲሽን ወይስ ማይሌጅ? ማይሌጅ። ለምን? ቢካዝ መኪና የፈለገ ጥሩ ኮንዲሽን ላይ እንኳን ቢያዝ ቦዲው እንኳን ምናምን ቢጎዳ ብዙ ላይ ያስወጣ ይችላል። ማይሌጅ ግን በጣም በገፋ ቁጥር ሞተር ይጠይቃል። ሞተር ሲጠይቅ ደግሞ 600,000 ምናምን አካባቢ ነው ሊያስወጣሽ የሚችለው። ከሱ አንፃር ስለዚህ ማይሌጅ ከቢዜድ ፎሬክስ እና ከአይዲ6 ቢዜድ ፎሬክስ ከእድሜም ጋር የዘናጭ መኪና ነው ይሆናል ብዬ አስባለሁ። ከሱ ግን ከሁለቱም ደግሞ አሁን ማርኬቱንም ዶሚኔት እያደረገ ያለው ቢዋይዲ በጣም የተለያዩ ፊቸሮችን ለሁሉም ፕራይስ ሬንጅ ይዞልን ስለመጣ ለሰውም መመክሮ ቢዋይዲ ቢገዙ ነው ብዬ አስባለሁ። ቢዋይዲ ኢዝ ዮር ቤስት ማለት ነው። እንግዲህ ያው በዚህ ሙያ ላይ ስቆዩ በጣም ብዙ የሚያስቁ ገጠመኞች ይኖረዋል ብዬ አስባለሁኝ እና እስኪ ካጋጠመህ አስቂኝ ገጠመኝ። ያው አንዳንዱ ለሚጠይቀውን የማያውቅም ምናምን እና ከዚህ በፊት መኪና በባንክ 50 20 እንሄዳለን የተለቅ ያሉ መኪኖች ላይ እና ሙሉ በባንክ አለኝ ሙሉ ባንክ ይሻለኝና መኪና ስጡኝ ማለት ነው። ለምን መኪና ነው ለሴጉድ። ዋው ከዛ አንተ ምን እንዴም ማለት ነው ሙሉ ባንክ ደግሞ የማውቀው ሰው ላይ ቅርብ አትይም ብቻ የማውቀው ሰው ነው የጠየቀኝና ወይ አትዘጊበት ወይ ነው የማትይው እንደዛ ይሸጥ ማለት በቃ በመሐላ ስጠኝ እንደማለት። እሺ ያኒክ ፍቃደኛ ሆነ ዛሬ ገልጻ ስላደረክልኝ በጣም አመሰግናለሁ። በመጨረሻ ስለ ብላክ ዳይመንድ የምትሰጡት አገልግሎት የምትላቸው ነገር ካለ? ሶ እንዳልኩሽ ብላክ ዳይመንድ የካር ማርኬት ኤጀንሲ ነው እና አሁን ይሄን ነገር ወደ ሌላኛው ሌቭል ከፍ ወደ ላይ ሌቭል ለመውሰድ የሞከረን ለማዘመን የሞከረን ስለሆነ ዌብሳይት እና አፕሊኬሽን ላውንች አድርገናል። ሶ ሰዎች እዛ ላይ እየገቡ የሚፈልጉትን መኪና በአነስ ባለ ዋጋ እናጫርታቸውና መኪና ያላቸው ሰዎች አነስ ባለ ዋጋ ያቀርቡላቸዋል። ሰው ከስተመሮች እዛ ላይ የገቡ ለነሱ አፎርደብል የሆነን ፕራይስ ወይ አነስ ያለውን ፕራይስ መጠው ወስደው ስለዚህ መዞር አይጠበቅባቸውም። እጃቸው ላይ ባለው ስልክ ነው ጨረታም ስለሆነ የሚሆነው አነስ ያለው ፕራይስ እዛ ላይ ይቀርብላቸዋል። አስመጪዎችም አነስ ያለ ፕራይስ አሪፍ ፕራይስ ለመስጠት ይሞክራሉ። ኢዚ አክሰስ ነው የሚሆነው እዚህ እጃችን ላይ ባለ ማለት ነው። በጣም አሪፍ። የኛም ፔጅ ቲክቶክ ላይ ማግኘት ይችላሉ ብላክ ዳይመንድ ብለው። ኢንስታግራም ፔጅ አለን። ዌብሳይታችን ላይ የሚፈልጉትን ማግኘት ይችላሉ ማለት ነው። ብዙ አገልግሎት እንደዚህ እንሰጣለን። እሺ አመሰግናለሁ ስለነበረን ቆይታ። አመሰግናለሁ። እንግዲህ እንዳያችሁት የብላክ ዳይመንድ የመኪና ገበያ ዋጋ ይሄንን ይመስላል። በቀጣይ የት ሄጄ እንድሰራላችሁ እንደምትፈልጉ ኮሜንት ላይ ያስቀምጡልኝ። በእናንተ ጥያቄ መሰረት ቦታው ላይ ሄጄ ወደ እናንተ አደርሳለሁ። ይህ ገበያ ሎጂ ነው። ሰብስክራይብ ማድረግ እንዳይረሳ።